ሱዳን ጠረፍ እስከ ፍርቅ አበር የነበረ ሰራዊታቸውን አስከትተው ለዘመቻ ሲነሱ ደጃች ጎሹም የጎጃምን ጦር ይዘው ተነሱ። እሳቸው ለዘመቻ መነሳታቸውን ሲያውቁ የሰሜኑ ደጃች ውቤ ከጠላቶቻቸው ጎን ተሰለፉባቸው። ውቤ ይህን በመስራታቸው ብዙ የሚወቀሱበት ምክንያት ሲኖር ይቅርታ የሚያስደርግላቸው ጥቂት ምክንያትም አላቸው። ደጃዝማች ማሩ ከደጃች ውቤ አባት ከደጃዝማች ኃይለ ማርያም ጋር አንድ ሆነው ደጃች ጎሹን ሲወጉ ከቆዩ በኋላ እንደገና ካሁኑ ባላጋራቸው ከራስ ኢማም ጋር ተባብረው የድሮ ጓደኛቸውን ወቅተው ጎንደር ጥግ በተደረገው ውጊያ ላይ ገድለዋቸዋል። ነገር ግን ከዚህ በኋላ ደጃዝማች ማሩ አባታቸው ሲሞቱ በራስ ኢማም ጦር ተማርከው ታስረው የነበሩትን ውቤን እንዲለቀቁላቸው ጠይቀው ከተለቀቁ በኋላ የሰሜን ደጃዝማች አስደርገው ለቀቋቸው። በዚህም ሳይወሰኑ ቆይተው ልጃቸውን የወርቁ ሐማሩን ዳሩላቸው። ይሁን እንጂ የአባታቸው የደጃች ኃይለ ማርያም ግዛት ከነበረው ክፍል ወገራንና በለሳን ለራሳቸው አስቀርተውባቸው ነበር። የደጃች ውቤ ከፍተኛ ምኞት በእነዚህ ሁሉ ውለታቸው ከሚገታ ይልቅ እነዚያን የቆዩ ቂሞች የእፍረት መከላከያ አድርገው በአጋጣሚ ድል እንዲጠቀሙ ገፋፋቸው። ደጃች ጎሹም ከነራስ ኢማም ጋር ምንም ፍቅር ያልነበራቸው ከመሆኑ በላይ ደጃች ማሩም ያን የመሰለ የእርዳታ ጥያቄ መልእክት ስላስተላለፉላቸው ድሮ ከደጃዝማች ኃይለ ማርያም ጋር ሆነው የወጓቸውን ቂም ዘንግተው አብረዋቸው ተሰለፉ። የነዚህን ታላላቅ መሳፍንት ጦር ለመግጠም ሲነሱ ራስ ኢማም በስራቸው ከነበረው ጦር ምንም ሳያስቀሩ ከዚህም ጋር የደጃች ውቤ ጦር ተጨምሮላቸው ዘመቱ። ዋናውም ጦርነት በጎጃም ጠቅላይ ግዛት አመዳሚት በሚባለው ቀበሌ ልዩ ስሙ ኮሶበር በተባለው ቦታ ነበር። በዚህ ቦታ ላይ በተደረገው ጦርነት በሁለቱም በኩል የኢትዮጵያውያንን ቆራጥነት አጉልቶ የሚያሳይ ጀግንነት ከታየ በኋላ ምንም እንኳን ደጃች ማሩ ራሳቸው ዘምተው በዚህ ቀን ተሸነፉ ባይባሉ ምንም እንኳን ደጃች ጎሹ የታወቁና የተፈሩ ጀግና ቢሆኑም ድል የእግዚአብሔር ስለሆነ የኒህ ሁለት ኃያላን መሳፍንት ጦር በራስ ኢማም ጦር ድል ተመታ። ደጃዝማች ማሩና ደጃች ጎሹ ጦራቸው እንደተሸነፈ ሲያዩ ወደ ኋላቸው ማፈግፈግ ጀመሩ። ደጃች ጎሹ ወደ መሃል ጎጃም ሲሸሹ፣ ደጃች ማሩም ወደ ደንቢያ ለመመለስ ፊታቸውን ሲያዞሩ ከጦርነቱ መካከል የቆየ አንድ ወታደራቸው በፈረስ እየጋለበ ወደ ደጃዝማች ማሩ ቀረበ። ምን አዲስ ነገር መጣበል አሉ ደጃዝማች ማሩ። አሳዛኝ ነገር ደርሷል ጌታዬ አለ ወታደሩ። አሳዛኙ ነገር አሁን ነው እንዴ የደረሰው? በይበልጥ የሚያሳዝን ነው ጌታዬ። እሱ ምንድነው? በዋክሹም ክንፉ በኩል ታለው ጦር ጋር ሲዋጉ የቆዩት ቀኛዝማች ከብቴ በጥይት ሙተዋል። ከብቴ? አሁን ጌታዬ። አይወጉ የኔ ከብቴ፣ የናቴ ልጅ፣ ጓደኛዬ፣ ወንድሜ፣ አባቴ፣ መካሪ፣ ጌታዬ፣ አሽከሬ፣ ባሪያዬ ከብቴ አሉና ደጃዝማች ወደ ጦሩ ሜዳ ፊታቸውን መለሱ። ልጅ ክንፉም ተማርከዋል አለ ወታደር። የቱ ክንፉ አሉ ደጃዝማች ማሩ ልቡ እንደጠፋ ሰው ድንስስ ብለው። ክንፉ ኃይሉ የወይዘሮ ወለተ ተክሌ ልጅ ክንፉ። ዛዲያ ምን ይዤ ልገባ ነው የምሸሸው? እግዚአብሔር አውቆ የፈጸመውን እድሜን ልቀጥል ነው አሉና ደጃዝማች ፊቱን ወደ አዞረው ሰራዊታቸው ዞር ብለው እኔን ጌታችን የምትሉ ተኔ ጋር ለመሞት የቆረጣችሁ ተከተሉኝ። ሽሽ ተፈለጋችሁ ሽሹ። አሁን ወዳችሁ እንጂ ፈርታችሁ አትከተሉኝ። ማሩ የለም ሙቷል። ማሩ የሚባል ሰው ዳግመኛ አታውም ብለው በፈረሱ እየጋለቡ ወደ ጦሩ ግንባር ተመለሱ። ወደ ዋክሹም ክንፉ ጦር ግንባር ሊጠጉ ጥቂት ሲቀር አንድ ልጅ እግር መኮንን ከጥቂት ወታደሮች ጋር ሆኖ የአንድ ሰው ሬሳ በቃሬዛ አሸክሞ ከኋላ የሚከታተለውን ጠላት እየተከላከለ የደጃች ጎሹ ጦር ወደሚያፈገፍግበት አቅጣጫ ሲሄድ አገኙት። ሰውየውን ሲያዩት ድሮ አይተውት እንደሚያውቁት ሰው ድንግጥ አሉ። ከዚህም በላይ ደንግጠውና አዝነው ስለነበር እንኳን ከብዙ ጊዜ በፊት የረሱትን ፊት አይተው ሰው ሊያስታውሱ
በጥጋቸው የቆሙት ሰዎቻቸው ስም እየጠፋቸው አዱኛን ሰንደቁ፣ ተሾመን በሟች ወንድማቸው ስም ከብቴ እያሉ በመጥራት ላይ ናቸው። የከብቴማ ነገር አእምሯቸውን የያዘው እሱ ብቻ በመሆኑ በጥጋቸው ያለውን ሁሉ እየተሳሳቱ ከብቴ ይሉት ነበር። ስለዚህ ይህ ሰው እንደሚያውቁት ያህል ቢያስደነግጣቸውም ለይተው ሊያውቁት አልቻሉም። ቢሆንም ከእርሱ ገጽ ሌላ የተያዘው ሬሳ ምናልባት የደጃች ጎሹ እንዳይሆን ብለው ተጠራጠሩ። መቼም የማንም ተራ ሰው ሬሳ እንደዚያ ካለው ፍጅት መካከል ታስቦ አይነሳም። ወንድሜ ይሄ ማን ሬሳ ነው አሉ ደጃዝማች ልጅ እግሩን መኮንን እየተመለከቱ። ደጃዝማች ማሩ ይርሱት እንጂ ሰውየው አረሳቸውም ስለነበር የዚህን ሟች ስም ሲነግራቸው ምን ያህል እንደሚሳቀቁ ተሰማውና መቼስ ጌታዬ ምን ይደረግ፣ መቼም የጦርነት ፍሬ ይሄ ነው። በአንድ ቀን ውሎ በአንድ ሰዓት ተስንቱ ወንድ፣ ተስንቱ ጓደኛ፣ ተስንቱ ወዳጅ መነጠል ነው። ለጌታዬ ይሄ ነገር አዲስ እንደማይሆንበት ባውቅም ዛሬ ተሁሉ ይበልጥ በጣም እንደተጎዱ አውቃለሁ። አሁንም ጌታዬ እርሶን ታገኘው ሰዎችን ይዘዙና ወደ አገራቸው አስልከው ያስቀብሯቸው። አይኔ ያየ የከብቴ ሬሳ በኢማም አረመኔዎች አይሰለብም ብዬ ነው ተጦርነቱ ወጥቼ ያስነሳዋቸው። እኛ ደግ ወንድሞ ከብቴ ናቸው። ጌታዬ ቢረሱኝ ምን ያረሳውት? አንድ ጊዜ ቤቶ ሰው ነበሩ። ቀኛዝማችን የማውቃቸውና ለወዳቸውም የቻልሁት በዚያ ጊዜ ነው እያለ አስተዛዝኖ አስረዳቸው። መሞቱን ሰምቼ ነበር፣ ግን ሬሳውን አገኛለሁ ብዬ ተስፋ አልነበረኝም። እግዚአብሔር ዋጋህን ይክፈል ወዳጄ። በእኔ ቤት ኑረህስ መቼም አሳዝኜህና አስቀይሜ ይሆናል እንጂ ደስ አሰኝቼ ይሆናል ብዬ አላስብም። መቼም እንግዲህ ሙት ነኝና ማረኝ ጌታዬ፣ ጥንት በበደልሁህ ይቅር በለኝ አሉ ደጃዝማች ማሩ እንባቸውን እያፈሰሱ። ጌታዬ እኔ ምንም አልበደሉኝ፣ እኔ ነኝ የከዳሁት። ቢሆንም ክዳት አይደለም ተኩነኔ ነው ያዳንሁት። እርሶ አልበደሉኝም። እርሶ ባስተማሩኝ ሥርዓት ነው ሰው ሁኜ ደረጃ ያገኘሁት። ይበሉ ጤና ይስጥልኝ፣ ቀኙን ይስጦት አለ መኮንኑ። ከዚህ በኋላ ሬሳው የተያዘበትን ቃሬዛ መሬት ላይ እንዲያርፍ አስደረገና ወደ ደጃች ማሩ ሰዎች መለስ ብሎ አንሱና ወደ ደንቢያ እንዲሄድ አድርጉ። የከብቴ አጽም የትም መውደቅ የለበትም፣ ክቡር አጽም ነው አለ። ወዳጄ ስምህ ማን ነበር አሉ ደጃዝማች መኮንኑን ትክ ብለው እያዩ። ጌታዬ ይረሱታል፣ ብቻ አሽከሮ ነበርሁ አለና መኮንኑ ከነሰዎቹ የደጃዝማች ጎሹን ሰራዊት ተከተለ። ደጃዝማች ከፈረሳቸው ወርደው ተቀኛዝማች ከብቴ ሬሳ ላይ የተደረበውን ኩታ ገለጥ አደረጉት። ሬሳው ከራሱ ላይ የአንበሳው ጎፈር ወድቆ ከመቅረቱ በቀር አብደላ ካኔውንና ልምዱን እንደለበሰ ነበር። ሰማያዊው አብደላ ካኔ በደም ተለውሷል። የቀኛዝማች ከብቴ ሬሳ ፊት ከደህናው ከብቴ ፊት በጣም ጠቆር ብሎ ይታይ ነበር። አይኖቹም እንደተገለጡ ባሻገር የሚያይ ሰው አይኖች ይመስሉ ነበር። ጌታዬ በል አትቀየመኝ፣ እከተልሃለሁ አሉ ደጃዝማች ማሩ። ዝቅ ብለው የሬሳውን አንገት እቅፍ አድርገው አፉን ሳሙትና ኩታውን መልሰው አልብሰው በሉ አንሱና ውሰዱት ብለው በፈረሳቸው ላይ ጉብ ብለው ወደ ዋክሹም ክንፉ ጦር ግንባር ጋለቡ። ብዙ ወታደርም ተከትሏቸው ሄደ። የማሩ ጀግንነት ለኢትዮጵያ ምዕራባዊና ሰሜናዊ ጠረፍ ታላቅ የብረት ምሽግ ነበር። ደጃዝማች ማሩ ምንጊዜም የታወቁ ጀግና ነበሩ። ይሁን እንጂ በዚህ ቀን የሰሩት ጀግንነት ለጀግንነት ታሪካቸው አክሊል ነበር። ከጥቂት ሰዎች ጋር ሆነው ወደ ዋክሹም ክንፉ ጦር መሃል ከነፋስ ጋር በሚወዳደር ግልቢያ ሩጠው ገቡ።